ለአብርሃም በጣም የሚጠቅመው መረጃ እኔ ጋር አለ። ያንን መረጃ ደግሞ ለሱ መስጠት እፈልጋለሁ። በቃ እሱ ማየት አለበት ይሄንን ነገር። ምክንያቱም መረጃ ሁላችሁ መረጃ እያላችሁ ይሄ ልጅ ሌላ ነገር ውስጥ እየከተታችሁት ነው መቅደስ። አው ግን ይሄ ለሱ በጣም የሚያስፈልግ መረጃ ነው አቤል። ማለት በቃ ይሄንን ነገር ግዴታ እሱ ማወቅ አለበት። በቃ አሁን እኔ የምሬን ስነግርህ ይሄንን ነገር ለሱ አግኝቼ አንደኛ ማለት ነው እሱን አግኝቼ ሁሉንም ነገር ለሱ ማሳየት አለብኝ። በጣም ማለት የሆነ ህይወቱ ላይ መጥፎ ነገር ሊፈጥር የሚችል አይነት ነገር እናንተ በጀመራችሁት ነገር ብዙ ሰው ካንቺም ከጀርባ ያሉ ሰዎችም አሉ። ብዙ ሰው በጀመረው ነገር እኔ ላይ ነው ተደምድሞ ያለው እና በራሴ በኩል ነው ማስተካከል የምፈልገው። የተቻለኝን ነገር አደርጋለሁ። ሚላንም ቢሆን ማግኘት ካለብኝ አግኝቼ ምክንያቱም እኔ መጀመሪያ ላይ ኖርማል ምንም አልመሰለኝም ነበር። ነገሩ ይታወቃል፣ ነገሩ ቶሎ ይቋጫል ብዬ ነበር ያሰብኩት። ሳይሆን ቀረና ግን ዛሬ ላይ ምን ላይ እንዳለሁኝ እኔ ነኝ የማውቀው። ምን አይነት ጸጸት ላይ እንዳለሁኝ እኔ ነኝ የማውቀው። ይሄ ነገር ደግሞ እሷን እንዲሰማት አልፈልግም። ምክንያቱም እኔ ከነገርኳትኝ ቢያንስ ነገሮችን ትንሽም ቢሆን ልትጠነቀቅ ትችላለች አግኝቼ ከነገርኳትኝ። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ አንዳንድ ነገሮችን ለነግራችሁ ነው። እየተፈጠሩ ያሉት ነገሮች እኔ ነገሮችን አስተካክላለሁ ብያለሁ። በተለያዩ ቪዲዮ አቤል ጋርም ተናግሬያለሁ። አቤልንም አግኝቼ አውርቼዋለሁ። በቃ ማስተካከል እኔ ራሴ ያበላሸሁትን ነገር ራሴ ነኝ ማስተካከል ያለብኝ ብዬ ነው ማስበው በዚህ ሰዓት። ምክንያቱም ሌላ ሰው ሊያስተካክል ይችላል ብዬ አላስብም። ራሴ ያበላሸሁት ነገር ስለሆነ ማለት ነው። እሺ ካለኝ ዛሬ አቤልን እንደምንም ብዬ ጠይቄው በቃ እግሩ ላይም ቢሆን ወድቄ አዲስ አበባ ሄጄ ነገሮችን ለማስተካከል ማለት በዚህ ሰዓት አሁን ላይ እኔ ማንንም እንዲያስቆመኝም አልፈልግም። ማንንም የሚያስቆመኝም ሰው የለም። አዲስ አበባ ሄጄ ነገሮችን ማስተካከል እፈልጋለሁ። ያለውን ነገር እኔ እዚህ ሆኜ ምንም እያስተካከልኩኝ አይደለም። ሁሉም ነገር እንደገና እየተበለሻሸ ነው። ስለዚህ እዛ ሄጄ ነገሮችን ማስተካከል እችላለሁ። ሲቀጥል ደግሞ ባባም ናፍቆኛል። ለባባዬ ይዤለት መሄደው ቃል እዛ ሄጄ እንግዲህ አቤል እሺ ይለኛል ብዬ አላስብም። ምክንያቱም በድጋሚ ደውልልሻለሁ አስቤበት ነበር ያለኝ። ራሴ ነኝ የደወልኩለት፣ አስቦበት አይደለም የደወለልኝ። ራሴ ደውዬ ስለጠራሁት እሺ ይለኛል ብዬ አላስብም። ምክንያቱም ያው እዛ ሄደሽ እንደገና ሌላ ነገር ልፈጥሪ ነው ብሎ ሊያስብ ይችላል። እዛ ሄጄ ሌላ ነገር መፈጥር እየመሰለው ነው ሁሉም ሰው። አሁን ላይ እኔ ነገሮችን ለመፍጠር የሆነ ነገር ለማድረግ አይደለም። አሁን ላይ ሁሉንም ነገር ለማስተካከል ነው። የተበላሻሸውን ነገር እኔ ማስተካከል እችላለሁ። እዛ ሄጄ ማስተካከል እችላለሁ። በቃ ሩታና አብርሽም የጀመሩትን ነገር ማስቆም እችላለሁ። ሲቀጥል ደግሞ እዛ ባባዬን ላምጣው እያልኩ ነበረ ሰሞኑን ለኪዬም ብያለሁ፣ ለብዙ ሰዎች ብያለሁ። ባባዬን ላምጣው ያልኩበት ምክንያት አንድም በቃ እዛ አሁንም ድጋሚ የነሱ መጣያ መንገድ እንዲሆን አልፈለኩም። እነሱ አብሮ መሆን ስላለባቸው እኔ በልጁ ምክንያት ድጋሚ ሌላ ግጭት እንዲፈጠር አልፈልግም። ሄርሜላ ትወጣለች፣ ድጋሚ ያለው ማነው? ልጁ ነው ማለት ነው። ስለዚህ እኔ በልጁ ምክንያት ሌላ ነገር መፈጣጠር ስላልፈለኩኝ ነው ልጁም ይምጣ እያልኩኝ ነበረው። በቃ ሄርሜላም እያደረገች ያለችው ነገር ደስ እያለኝ ስለሆነ ማለት ነው። ምንም ደስ የሚል ነገር እያደረገች ስላልሆነ ቢያንስ እኔ በአካል ሄጄ ማግኘት ካለብኝ ማግኘት ያለብኝን ሰው ቢሆን አግኝቼ ነገሩን ለማስተካከል እሞክራለሁ ነበር እያልኩኝ ነበረው። እንግዲህ አቤል ደውዬለታለሁ። እስኪ ብቻ ደስ እያላለውም ነው እመጣለሁ ብሎኛል። ምክንያቱም አስብበትና ደውልልሻለሁ ነበር ያለኝ። እኔ ደግሞ ልተኛ አልቻልኩኝም። ግዴታ ይሄ ነገር በቃ ብዙ ሰው ጀምሮታል፣ ብዙ ሰው እየሄደ ነው አይደል? ግን እኔ በራሴ መንገድ ደግሞ እዛ ሄጄ ትንሽ ነገሮችን ለመሞከር ነው አሁንም እያልኩኝ ያለሁት። ነገሮችን ልሞክር እኔ እችላለሁ፣ ማድረግ እችላለሁ። እዛ ሄጄ ነገር ለማበላሸት አይደለም፣ በድጋሚ ያንን ነገር ለመቀስቀስ ሳይሆን ነገሩን ለማብረድ ነው ወደዛ ልሂድ እያልኩ ያለሁት። ቤተሰቦች እናንተም ብዙ ነገር እያላችሁ ነው። እኔ ነገሮችን ለማበላሸት አይደለም ድጋሚ ወደ አዲስ አበባ መመለሰው። አዲስ አበባ አንድም የምሄደው ሄርሜላን ማግኘት ስለምፈልግ ነው። ለምንድነው የምታገኛት ልትሉኝ ትችላላችሁ። እኔ መጀመሪያ ነገሩን ማለት ልክ እንደኔ እንድትጸጸት አልፈልግም። አሁን ላይ ይመስለኛል እሷ ዝም ብላ ነው እየተጓዘች ያለችው እና እኔ ይሄን ነገር ሳደርገው መጀመሪያ ላይ በቃ አለ አይደለ እንደዚህ አሁን ላይ እንደሚጸጽተኝ የዛን ሰዓት ምንም አይመስለኝም ነበር። አሁን ላይ ሄርሜላንም ምችል ከሆነ አግኝቼ መምከር ምችል ከሆነ እንደኔ እንድትሆን አልፈልግም። ልጁም እሷ ጋር አይሆን እያልኩኝ የነበረው በቃ ደስ የሚል ሁኔታ ላይ በቃ እኔ ደስ እያለኝ ስላልነበረ ነው። ሄርሜላንም ቢሆን አግኝቼ እዛ ከሄድኩኝ ነገሮቹ ለኔም እንትን ይሉልኛል፣ ይሰፉልኛል። ሄርሜላን ማግኘት እችላለሁ። እሷን ደግሞ ቢያንስ እንደኔ እንዳትጸጸት ማለት ነው። እኔ አሁን ላይ እየተጸጸትኩት ያለው ጸጸት እኔ ነኝ የማውቀው። ምክንያቱም ራሴ ነኝ የማውቀው በቃ ምን እየተፈጠረ እንዳለ
እና ቤተሰቦች ከቻልኩኝ እሷንም ሄጄ አንዳንድ ነገር እላታለሁ የተፈጠኔ የደረሰብኝ ነገር እንዲደርስባት ስለማልፈልግ ማለት ነው። ብዙ ሰው ይጣላታል ምናምን እሷ ግን በዚህ ሰዓት ምንም እየመሰላት አይደለም። አንድና አንድ ፎከስ ያደረገችው እሷ በቃ አንድ ነገር ላይ ነው። ይሄ ነገር ደግሞ ነገሮች መስተካከላቸው አይቀርም፣ አብርሃምና ሩታ መታረቃቸው አይቀርም። ይሄ ግልጽ ነው። የዛን ሰዓት ደግሞ ልክ መጸጸት ምናምን ሊመጣ ይችላል። በጣም ነው የሚጸጽታት፣ የምሬ ነው የምላችሁ። ምክንያቱም እኔ በጣም ውስጤ በጣም የቆሰለ ነው ባደረኩት ነገር። በጣም መጥፎ ነገር ነው ያደረኩት ከምታስቡት በላይ ማለት ነው። ከቻልኩኝም ደግሞ እዛ በቃ የተለያዩ ሰዎችን አግኝቼ ነገሮችን ለማስተካከል እሞክራለሁ። እኔ እያደረኩኝ የነበረው ነገር ለኔ ብቻ ነው የሚታወቀኝ። አሁን ላይ ምን አይነት ስሜት እየተሰማኝ እንደሆነ፣ ምን አይነት ጸጸት እየተሰማኝ እንደሆነ፣ ምን አለ ባላደረኩት ቢቀርብኝስ፣ በቃ ምንም ነገር ቢቀርብኝስ፣ የፈለገው ነገር ይሁን ብዬ እያሰብኩ ያለሁት እና ቤተሰቦች ብቻ ሁሉም ነገር በጣም ከባድ ነው። እኔ እያደረኩኝ የነበረው በዛ ሰዓት ነገሩ ቶሎ ይጋለጣል፣ ከዛም በኋላ እኔ ውሸታም ነኝ ተብዬ ነገሩ በቃ ይቆማል ብዬ ነበር። ይሄን ያህል ይከራል ብዬ አልነበረም ያሰብኩት። ግን ነገሩ እየከረረ ነው። ሌላ ሰው እየተደራረበ በቃ ወደ ፍቺ ተመጣ። በጣም ብዙ ነገር መጣ ማለት ነው። እና ከቻልኩኝ የፍርድ ቤቱንም ነገር ማስቆም ምችል ከሆነ ብዬዋለሁ ላቤልም ባለፈው ማስቆም ምችል ከሆነ እዛ ሄጄ ነው ማስቆም ምችለው። እዚህ ሆኜ ምንም ማድረግ አልችልም። እዛ ሄጄ ነገሮችን ለማስተካከል ሞክራለሁ። ላቤል ምን እንደሚለኝ አላቅም። ቆይቷል፣ እመጣለሁ ብሎኛል። እንግዲህ ቤተሰቦች ካልመጣ ያለበትን ቦታ ስለማውቀው ያለበት ቦታ ድረስ መሄድ አይቀርም። ምክንያቱም በቃ ግዴታ ነው። ዛሬ ለሱ አውርቼ ግዴታ ነገ ወደ አዲስ አበባ መሄድ አለብኝ ቤተሰቦች እና እስኪ አቤላ ካልመጣ እኔ እሄዳለሁ። ትንሽ እንጠብቀው ነው ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ እህን ያልኩኝ ቆሜያለሁ ሸከማግቶኝ ከብዶኝ ራሴ ቤተሰቦች ከሩቅ እያየሁት ነው እየመጣ ነው። የሚመጣ አልመሰለኝም ነበረ። ብቻ እኔ እንጃ ምን እንደምለው አላቅም። ስላችሁ በጣም ፈርቻለሁ። ያደረኩት ነገር በጣም ደስ የማይል ነገር ስለሆነ እሱም በጣም ተቀይሞኛል። እዛ አግኝቼ በጣም ብዙ ነገር ተባብለናል እና ብቻ እኔ እንጃ አላቅም፣ ምን እንደሚለኝ አላቅም። ዛሬ ደግሞ ለብቻ ላገኘ ክላውራክ ፈልጋለሁ ምናምን ስለው ምን ሊለኝ እንደሚችል አላቅም። እየመጣ ነው። የሚመጣም አልመሰለኝም ነበር ሲጀመር። እኔ ያለበት ቦታ ለመሄድ እያሰብኩ ነበረ። እንግዲህ መጥቷል ማለት ነው። ሰላም ነው አለን። ይቅርታ ደውላለሁ ብለህ እኔ ቀድሜ ስለደወልኩ ችግር የለም ማለት ስላልቻልኩ ነው። አቤላ እየታረዳኝ ነው። ነገሮችን ለማስተካከል ነው በቃ እንድታቅ የምፈልገው ነገር ማለት ነው። አሁንም ደጋግሜ ደወልኩልህ። እኔ ሲጀመርም የምትመጣም አልመሰለኝም ነበርና አቤላዬ ከቻልክ ስለጠራሽኝ ነው የመጣሁት። አውቃለሁ እኮ ያው ሳትደውልልህ እኔ ስለደወልኩልህ በጣም ይቅርታ። ምክንያቱም እኔ ስላላስቻለኝ ነው። በቃ እዚህ በቆየው ቁጥር ነገሮቹ እየተባባሱ እየመሰለኝ ነው። አቤል እዛ ሄጄ ነገሮችን ማስተካከል እችላለሁ። ገብቶሃል አይደል አቤልዬ? ማለት በቃ እዛ ያለውን ነገር ቢያንስ በቃ ፍርድ ቤትም ያለውን ነገር ባባም መምጣት ካለበት ማለት እዛም ሆኜ ከኔ ጋር መሆን ካለበት። ምክንያቱም አቤል አሁን ሩታና አብርሃም እንኳን ነገሩ ተስተካክሎ የሆነ ሰዓት ላይ እሱ ምክንያት እንዲሆን አልፈልግም። ገብቶሃል? የሆነ ሰዓት ምክንያት ሊሆን ይችላል። ስለዚህ ነገሮችን ካሁኑ ነው እያስተካከልኩኝ መሄድ እየፈለኩ ያለሁት። ሄርሜላንም ቢሆን አግኝቼ በቃ ላወራት ፈልጋለሁ። ምክንያቱም እኔ በዛ ሰዓት አቤላዬ በጣም ነው አሁን ላይ እየጸጸተኛለሁ በዛ ሰዓት ያደረኩት ነገር ማለት ነው። አሁን ላይ ምንም ነገር ላደርግ አይደለም ምንም ማለት በቃ ምንም አላስብም። ሲጀመር ምንም ነገር ለማድረግ አላስብም።
ነገሮችን ላስተካክል እዛ ሄጄ ሄርሜላንም ቢሆን ማግኘት ካለብኝ አግኝቼ። ምክንያቱም እኔ መጀመሪያ ላይ ኖርማል ምንም አልመሰለኝም ነበር። ነገሩ ይታወቃል፣ ነገሩ ቶሎ ይቋጫል ብዬ ነበር ያሰብኩት። ሳይሆን ቀረና ግን ዛሬ ላይ ምን ላይ እንዳለሁኝ እኔ ነኝ የማውቀው። ምን አይነት ጸጸት ላይ እንዳለሁኝ እኔ ነኝ የማውቀው። ይሄ ነገር ደግሞ እሷን እንዲሰማት አልፈልግም። ምክንያቱም እኔ ከነገርኳትኝ ቢያንስ ነገሮችን ትንሽም ቢሆን ልትጠነቀቅ ትችላለች አግኝቼ ከነገርኳትኝ። እኔ ዛሬ ነው የምሄደው መቅደስ ማለት እንሂድ በማለትሽና በመጸጸትሽ ድሮ በሰራሻቸው ነገሮች ያው ሰው ከስተት ሲማር ደስ ይላል። ከመጀመሪያው ጀምሮ ያጠፋሽው ጥፋት ጸጥቶሽ ምናምን ከመጣሽ ደስ ይላል። በቃ ችግር የለም። ነገሮችን ለማስተካከል የተበላሸውን ነገር ለማስተካከል ባይቻል ራሱ መሞከርሽ በጣም ትልቅነት ነው። ግን ደግሞ አሁን እኔ ሰው አያስፈልገኝም አስቤበታለሁ። ብዙ ሰውም ካንተ ጋር ሊድ ያለኝ ሰው ነበረ። ነገሮችን ላስተካክልና ብርሽና የነሩታ ነገር ያለኝ ሰዎች ነበሩ። ግን ደግሞ እኔ ብቻዬን ነው መሄድ ፈልገው። ምክንያቱም አሁን ላይ እናንተ በጀመራችሁት ነገር ብዙ ሰው ካንቺም ከጀርባ ያሉ ሰዎችም አሉ። ብዙ ሰው በጀመረው ነገር እኔ ላይ ነው ተደምድሞ ያለው እና በራሴ በኩል ነው ማስተካከል የምፈልገው። የተቻለኝን ነገር አደርጋለሁ። አጋዥ ደግሞ ካስፈለገኝ ወይ ደግሞ የምታስፈልጊኝ ሰዓት አንቺ ካለ በጠራሻለሁ ማለት ነው። አሁን ግን እኔ ብቻዬን ሄጄ ነው ነገሮችን ላስተካክል የምፈልገው እኮ። ልክ እኮ ነው ካቤላ። አንተ እኮ ሰው ላይ ያስፈልግ ይችላል አውቃለሁ እኮ። በራስህ መንገድ ምንም ነገር ልታደርግ ትችላለህ። ግን ደግሞ እኔ ብቻዬን እያደረኩኝ አይደለም፣ ምንም እየቻልኩኝ ስላልሆነ ነው እንደዚህ እያልኩ ያለው። አንተ ብትኖር ግን ነገሮችን ቢያንስ በትንሹም ቢሆን ይቀልልኛል። እኔ እኮ ብረዳሽ ደስ ይለኛል። ሌላ ችግር መፍጠር አልፈልግም። እኔ ይኸውልሽ በቀላል በመሰለ ነገር ነው አሁን ላይ ትልቅ ችግር ተፈጥሮ ይሄን ያህል ደረጃ የደረሱት። ገብቶሻል? አንቺ አሁን የምትሄጂው ልጅሽን ፈልገሽ ነው ወይስ ደግሞ አይደለም ነገሮችን ለማስተካከል ነው? አንደኛ መሄደው ማለት ለባባዬ ማደርስለትም ነገር አለ፣ እዚህ ያለው ነገር አለ፣ ለማደርስለት ነገር አለ። ሲቀጥል ደግሞ አቤል እኔ በባባ ምክንያት ነገሩ እንዲበላሽ አልፈልግም። ሄርሜላ መጣች፣ እኔ ሄድኩኝ፣ ብዙ ሰዎች ሄደዋል አይደል ወደ እነሱ ህይወት። ኖ እኔ ባንቺ ልጅ ምክንያት አብርሃም ነገሮች ተበላሽቶብኛል አላለም። ከልጁ በላይ ነው እየተንከባከበና እያኖረ ያለው። ስለ ልጁ ምንም አታስቢ። ለልጁ አሳስቦሽ ከሆነ ልጄ ናፍቆኛል፣ ማየት ፈልጋለሁ፣ መውሰድ ፈልጋለሁ ካልሽ አብርሃምን አውሪ። እኔን አይደለም ማውራት ያለብሽ መቅደስ። ግን ደግሞ ነገሮችን ማስተካከል ፈልጋለሁ። እነሱ ጋር ክፍተት የተፈጠረው ነገር እኔም ስላለሁበት የኔም እጅ ስላለበት ነገሮች እንዲስተካከሉ ፈልጋለሁ ብለሽ ከሆነ በራስሽ መንገድ ማድረግ ነው ያለብሽ መቅደስ። እኮ አቤል እኮ በራሴ መንገድ እኮ ባረገው እኮ እኔም እኮ ደስ ይለኝ ነበር። ግን ከጎኔ ሰው ያስፈልገኛል። ሰው ደግሞ ያስፈልገኛል። ስለዚህ ዝም ብሎ ሰው አይደለም አቤል። በቃ አንተ ያስፈልገኛል። ቢያንስ ነገሮችን እኔ አስተካክላለሁ። የምሬን ነው ምልክ። በቃ እዛ ስለ ክሱም ጉዳይ ከሆነ ሁሉንም ነገር ማስተካከል እችላለሁ። ስለ ልጁ እየተጨነቅኩኝ እኮ አይደለም አሁን ላይ። እኔ እያስጨነቀኛለሁ የአብርሃምና የሩታ መለያየት ነው። የነሱ ምክንያት መሆን ነው እኔን እያሳሰበኛለሁ። እኔ በምን ልርዳሽ? እሺ በእነሱ ጉዳይ እነሱን መጠየቅ ትተሽ እኔን አሁን ረዳኝ ማለቱ። እኔ እኮ አሁን ራሴ ያበላሸሁት ነገር ነው በራሴ በኩል ላስተካከል የምሞክረው። አንቺ ካስፈለግሽኝ በርግጥ እጠራሻለሁ፣ ችግር የለም እኮ አልኩሽ። ግን ደግሞ አሁን አብረን እንሂድ አብረን ነገሮችን እናስተካክል የሚለው ነገር እኔ መስማማበት አይደለም። ካንቺም አልፎ ሌላም ሰውም አብረን እንሂድ እያለኝ ነው መቅደስ። እኮ አቤል እኮ ነገርከኝ። ልጅሽ ከናፈቀሽም የሆነ ነገር ማድረግ ለሱ ከፈለግሽም በራስሽ መንገድ ሄደሽ አግኙ። ልጅሽ ነው፣ ማንንም የሚከለክልሽ ነገር የለም። ገብቶሻል? ማንንም ከልጅሽ አትገናኝ የሚልሽ ሰው የለም። እሱን እኮ አውቃለሁ። አሁን ላይ ነው እያስጨነቀኝ ያለው። ባባዬ እኮ ድልቅቅ ብሎ እያኖረ እኮ እንደሆነ አውቃለሁ። ግን ደግሞ በቃ እኔ እሱ አሁን ላይ እሱን እንተው በቃ። ልጁ ባባ በጣም ናፍቆኛል ከምታስበው በላይ። ማድረስ የምፈልገውም ነገር አለ ለሱ፣ ለዛም እሄዳለሁ። ግን ደግሞ ካንተ ጋር አብሬ ብሄድ ነገሮቹን ይቀሉልኛል ለኔ። ገብቷል አይደል አቤላ? የኔ መጨቃጨቅ አይሆንብኝ ብዬ እኮ ነው። እንዴት ብዬ ላስረዳሽ መቅደስ? ከኔ ጋር ደግሞ እኔ ብቻዬን ነው ነገሮች ማስተካከል ፈልገው። ሌላ ሰው ካስፈለገኝ እጠራሻለሁ አልኩሽ እኮ። እኔ ዛሬ ነው የምሄደው፣ ከሰዓት ነው የምሄደው። አንዳንድ ነገሮች እያስተካከልኩ ስለነበረ ነው አሁን ራሱ የቀረሁት እንጂ አሁን ሄጄ ነበር። እና እኔ ራሴ ማስተካከላቸው ብዙ ነገሮች ስላሉ በራሴ በኩል አስተካክላለሁ መቅደስ። አንቺም ደግሞ ባቅሜ ማስተካከል የምፈልገው ነገር አለ ብለሽ እንትን ማለት ከጀርባ ሆነሽ ማስተካከል ከቻልሽ አስተካኪ።
አሁን ግን ከኔ ጋር ሄደሽ ሌላ ነገሮች እንዲባባስ አልፈልግም። እሺ አቤላ፣ እሺ እኔ ብቻዬን ልሂድ ነው እዛ ብቻዬን ሄጄ ነገሮችን ማስተካከል እችላለሁ? አቤላ እሺ በማግዝሽ አግዝሻለሁ። እዛ ሂጂና ከበደኝ የምትዩ ነገር ካለ እኔ አግዝሻለሁ በማግዝሽ የምችለው ነገር ከሆነ ማለት ነው። ግን ደግሞ አሁን አብረን ሄደን ነገሮችን እናስተካክል የምትይ ነገር እኔ ብዙም ደስ አይለኝም። አሁን ላይ እኮ ደስ ላይልክ እኮ ይችላል፣ ግን ለኔ ደግሞ ነገሮች ይቀሉልኝ ነበር አቤል፣ ነገሮች ለማስተካከል ይቀሉልኝ ነበር። አሁንም እኮ ምናልባት እኮ ላታምነኝ ትችላለህ፣ ምክንያቱም ያደረኩት ነገር በጣም የሚያሳምን ነገር አይደለም። ግን ሰው ነኝ አይደለ? በቃ የሰው ልጅ ደግሞ ጥፋቱን አምኖ ከጥፋቱ ተምሮ ይቅርታ ለመጠየቅ ነገሮችን ላስተካክል ካለ እምቢ አይባልም አይደል አቤላ? እኔ እኮ እምቢ አላልኩሽም፣ እምቢ ብዬሽ አይደለም። ደስ ብሎኛል። ይሄ ማለት ከበፊቱ ካለሽ ባህሪ ተለውጦ ነገሮችና አብርሽና የሩታ ነገር አሳስቦሽ ላስተካክል በማለትሽ ደስ ይላል። ግን ደግሞ አሁን እንሂድ ማለት ሌላ ነገር መፍጠር ነው። ገብቶሻል? ራስሽ በራስሽ መንገድ ማስተካከል ምቺው ነገር ካለ አስተካኪ፣ የከበደሽ ነገር ደግሞ ለኔ ጠይቂኝ። እኔ መዛው ስላለው ማለት ነው። መሄድ ከፈለሽ ልጅሽንም በዛው ማግኘት ትችያለሽ። ይዤለትም እሄዳለሁ ያልሽውን ነገር ትሰጪዋለሽ። ገብቶሻል? አሁን ግን እኔ ብቻዬን ሄጄ ነው ማስተካከል። ብዙ ሰው ከልክያለሁ ከኔ ጋር የኔ ጓደኛ ሳምሪ የምትባላለች ሶሊ የምትባል ብዙ ሰው ነው የከለከልኩት። እና የምታስፈልጊበት ታይም አለ። ሁላችሁንም ሰብስቤ እኔ ነገሮችን ማስተካከል ፈልጋለሁ። አንቺን፣ ነፃነትን እና አቡሽ እና ኑቤል የሩታ ወንድሞችን ሄርሜላ ሁሉንም ሰብስቤ ነገሮችን ማስተካከል ፈልጋለሁ። የሩታና የአብርሽ ትዳር ወደ መጀመሪያው እንዲመለስ ፈልጋለሁ። የዛን ሰዓት ታስፈልጊኛለሽ። ግን አሁን ደግሞ ማስተካከል በራሴ በኩል ማስተካከል ምችለው ነገር በራሴ አስተካክላለሁ። አንቺም ምቺው ነገር በራስሽ በኩል አስተካኪ። የከበደሽ ነገር ካለ ደግሞ ለኔ ጠይቂ። እኔ በየትኛውም ነገር አገዝሻለሁ። መሄድ የፈለኩበት ምክንያት ለአብርሃም በጣም የሚጠቅመው መረጃ እኔ ጋር አለ። ያንን መረጃ ደግሞ ለሱ መስጠት እፈልጋለሁ። በቃ እሱ ማየት አለበት ይሄንን ነገር። ምክንያት መረጃ ሁላችሁም መረጃ እያላችሁ ይሄ ልጅ ሌላ ነገር ውስጥ እየከተታችሁት ነው መቅደስ። አው ግን ይሄ ለሱ በጣም የሚያስፈልግ መረጃ ነው አቤል። ማለት በቃ ይሄንን ነገር ግዴታ እሱ ማወቅ አለበት። በቃ አሁን እኔ የምሬን ስነግርህ ይሄንን ነገር ለሱ አግኝቼ አንደኛ ማለት ነው እሱን አግኝቼ ሁሉንም ነገር ለሱ ማሳየት አለብኝ። በጣም ማለት የሆነ ህይወቱ ላይ መጥፎ ነገር ሊፈጥር የሚችል አይነት ነገር መቅደስ ከዚህ በፊትም እንዲህ እየተባለ ነው ይሄ ልጅ ችግር ውስጥ የገባው። በቃ መቅደስ ከቻልሽ አታግኙ። አሁን ያለበትን ነገር ራሱ በጣም መጥፎ ነገር ውስጥ ነው። ሰው በቃ ማለት ሰው እስኪረዳው ነገሮች እስኪስተካከሉለት ማንም ባያገኘው ደስ ይለኛል እኮ። እኔም እኮ ማግኘት እኮ ይናልፈልግ አይደለም፣ ግን ደግሞ መረጃው ለሱ ግዴታ ማሳየት አለብኝ አቤል። በጣም የሚጠቅመው መረጃ ነው። ምን አይነት መረጃ? ያንን ነገር ደግሞ ላንተም ላሳየህ አልችልም። ለራሱ ነው ወስጄ ላሳየው የሚችለው። አንድም ለዛ ነው በቃ አቤል፣ እኔንም ተረዳኝ። በቃ ለሱ በጣም ጠቃሚ መረጃ ነው። በቃ ማለት ይሄ ተጽዕኖ የሚፈጥርበት አይደለም፣ እንዲጠነቀቅ የሚያደርገው መረጃ ነው። በቃ መጠንቀቅ ስላለበት ከብዙ ነገሮች መጠንቀቅ አለበት። ይሄንን ነገር ደግሞ ግዴታ ለሱ መስጠት አለብኝ አቤል፣ እንድትረዳኝ እፈልጋለሁ። ይሄንን እንኳን አትከልክለኝ እባክህ። አግኝቼ አብርሃምን ላውራው፣ ማሳየት ያለብኝን ደግሞ ነገር ላሳየው። እሺ እኔ ምን ማድረግ አለብኝ? እሺ ማለት እሺ በራስሽ በኩል በኔ በኩል አታግኙ። እኔ ብዙ ጣጣ እየበዛብኝ ስለሆነ አብርሃምን ማግኘት ትችያለሽ አይደል? በራስሽ መንገድ እችላለሁ እኮ ግን በቃ ነገሮችን ቢያንስ አንተ አስተካክልልኝ። እሺ በቃ የምትጠይቂኝ ነገር ጠይቂኝ ብለኸኛል አይደለ? ቢያንስ ማግኘበትን ነገር አስተካክልልኝ፣ አመቻችልኝ። ችግር የለውም። አንቺ አሁን ሌላ ቀን እንደምታገኙ ታገኙዋለሽ። ችግር የለውም በየትኛው በኩል ማለት ነው። ግን ደግሞ ሌላ ችግር እንዲፈጠር አትፍቀጂ። እስካሁን የተፈጠረው ነገር ይበቃል። ብዙ ችግሮች ነው የተፈጠሩበት። አሁንም ደግሞ ሌላ ችግር እንዲፈጠርበት እኔ አልፈልግም። እኔ አልፈልግም። በዚህ ሰዓት ማግኘት ከፈለግሽ በራስሽ መንገድ አገኘ። ግን ደግሞ እኔ ላግዝሽ ነገሮችን ለማስተካከል ስለሆነ እኔ ማግዝሽ ነገር ካለ በራሴ በኩል አግዝሻለሁ። ግን ደግሞ ይሄ መረጃውን ምሰጪው መረጃ ለሱ ጠቃሚ ከሆነ ብቻ ነው መስጠት ያለብሽ። በጣም የምሬ ነው። በጣም ጠቃሚ መረጃ ነው። እሱን ወደኋላ የሚጎትተው ሌላ ነገር ውስጥ እንዲገባ የሚጎትተው ነገር አይደለም፣ ወደፊት እንዲሄድ የሚያደርገው ነገር ነው። መጠንቀቅ ያለበት ነገር ነው። በቃ መቅደስ እኔ ምንም አልልሽም። ማገዝ ባለብኝ ሰዓት አግዝሻለሁ። አዲስ አበባ ላይ ያው እኔ አሁን መሄድ አለብኝ። ከሰዓት ትንሽ ቆይቼ እሄዳለሁ እና የምትፈልጊኝ ነገር ካለ ፈልጊኝ፣ ደውይልኝ። እሺ በቃ ቻው። አመሰግናለሁ። ችግር የለም።
ቤተሰቦች እንግዲህ እንዳያችሁት ነው። በጣም ማለት እኔ እንጃ እንደዚህ ያወራኛል ብዬ አልጠበቅኩም ነበር። በጣም ቀለል ብሎ ነው ያወራኝ እና አሁንም ቢሆን ለአብርሃም ማሳየው መረጃ ስላለ አዲስ አበባ ግዴታ መሄድ አለብኝ። ከአቤላ ጋር ነበር ያሰብኩትኝ፣ ያው ብቻሽን ሂጂ ብሎኛል አቤላ። ስለዚህ ቤተሰቦች እኔም ብቻዬን እሄዳለሁ ማለት ነው። ነገሮችን እዛ ሄጄ አስተካክላለሁ። ሰላም